እኛኮ መንግስትን ማሳጣት አይተበቀበንም የዕለት ተዕለት ተግባሮቹ በራሱ እንትን ይሉታል የሚያሳጡ ናቸው ለምሳሌ ምን ያሳጡታል ጦርነት ያሳጣዋል የዲፕሎማሲ ክስረት ያሳጣዋል ከብሔርተኝነት ጋር በተያያዘ ይሄ ጠባብ ብሔርተኝነትን በጣም አጥብቃችሁ ስታወግዙ ነው በአደባባይ የምትታወቁት ከብሔሮች ጋር በተያያዘ የጭቆና ትርክት ተብሎ ኢሃፓ የሆነን ብሔር እንደጨቋኝ የሆነ እንደተጨቋኝ አይቶ አያውቅም ከመደብ ጋር ነው ወደድንም ጠላንም እቺ ሀገር የኛ ብቻ አይደለች የብሔርተኞቹም ጭምር ናት ይሄኛውንም ስርዓት አንዳንድ ጊዜ ስትገልጹት ከኢህአዴግም የከፋ ብሔርተኛ የሚል ነገር ታነሳላችሁ ኢቭን እዚህም ላይ የሐሳብ አንድነት አላችሁ የአመራሮች ውስጥ እዚህ ላይ የጠራ ሐሳባችሁ ቢታወቅ ብልጽግና ብሔርተኛ የሆነለት አካል አለና ከስልጣን ውጭ አስሎን ከስልጣናቸውን እስከሚያቆዩ ድረስ የትኛውንም ያደ ምክንያቱም መጀመሪያ የኢትዮጵያዊነት ስለዚህ ስልጣኑ ብሔርተኛ ነው የሚለው እንደ ኢሃፓውን አቋም ሆኖ ወጥቷል ማለት ነው ትጥቅ ትግሉ ነው እንግዲህ ህዝቡ ሰላማዊ ትግል ለረጅም ጊዜ አድርጎ አልሳካለት ሲል በተስፋ መቁረጥ ጫካ በብዛት ገብቷል ይሄ ደግሞ የተለያዩ ሰብአዊ መብት ጥሰቶች እስሩ ምኑ ደግሞ የበለጠ ወደ ጫካ የሚገባውን ቁጥርም እንዲጨምር አደረገው ይሄ ደግሞ ምን አመጣው ሰላማዊ ትግል ምንም ተስፋ እንደሌለው እና በህብረተሰቡ ዘንድ ሰላማዊ ትግል አያስፈልግም የሚል እንድምታ እንዲኖር አድርጓልና ተስፋ የሚያስቆርጠው ይሄ ነው ማለት ስትበረታች ነው አንቺ በሞራልም በገንዘብም በተለያየ ነገር የሚያበረታታ ህዝብ ሊኖር ይገባል ያ ነገር ግን አሁን በጣም ከባድ ጫና ነው ያለው ለዛ ነው ዲስከሬጅድ ልንሆን የቻልነው ማለት ነው የፓርቲያችን አባልም ዶክተር ደሳለኝ ጫኔ አመራር የቀድሞ ሊቀመንበር ከትግሉ የወጡትም በዚህ ምክንያት ነው አልተመካከራችሁም እሳቸው እርሶ ወደ መጡበት ፓርቲ የመግባት ሐሳብ አልነበራቸው ተመካክረን ነበረ ሐሳብ ነበራቸው በምርጫ የመወዳደር የተለያዩ ፓርቲዎች አሁን የገባውበትን ፓርቲ ጨምሮ ሌሎች ፓርቲዎች እንዲቀላቀላቸው ጥያቄ አቅርበውላቸው ነበረ ያሰቡበት ነበር በመጨረሻው ሰዓት ግን ወጥተዋል እንዳልኩሽ ነው ዲስከሬጂንግ ሪማርኮች ከሀገር ውስጥም ከውጭ ሀገርም አሉ የተለያዩ ለትጥቅ ትግሉ ነው ትኩረት እየተሰጠ ያለው ስለዚህ ለሰላማዊ ትግሉ እንግዲህ የሚፈልገውን ያክል ድጋፍ ባለማግኘቱ በዛ ምክንያት ነው ለቀው ሊወጡ የቻሉበት ምክንያት እየተመካከረናል በአብን ስም ወደ ምክር ቤት ሲገቡ አስበዋቸው ሳይሳኩ የቀሩና አሁን በኢሃፓ በኩል አሳካች የሚችላቸው አጀንዳዎች ብለው የያዟቸው ምንድናቸው አው አንዱ ጦርነት መቆም አለበት ነው አሁን ህዝቡ በሰላም ወጥቶ የመግባት የህግ በላይነት መከበር አለበት ባለፉት አመታት አንቺም እንደምታውቂው የተለያዩ ጦርነቶች በአማራም በኦሮሚያም በተለያየ አካባቢ ግጭቶች አሉ በቤንሻንጉል በጋምቤላ በደቡብ በተለያየ ቦታ እነዚህ ግጭቶች መቆም አለባቸው አንዱ ይሄ ነው ኢትዮጵያውያን እንግዲህ ሀገራችን የገባችበት ቀውስ እጅግ በጣም አሳዛኝ ነው ይሄ 7 አመታት የመከራ የስቃይ አመታት ናቸው ብለን እናምናለን ለመላው ኢትዮጵያውያን አንድ መንግስት ነው የሚያስብለው ሁለት ነገሮችን ሲያሟላ ነው የመጀመሪያው የህግ የበላይነት የምንለው በሀገሪቱ ውስጥ ሰላምና ጸጥታ እንዲሰፍን ሲያደርግ ነው በዚህ ሀገር ውስጥ ሰላም ጸጥታ ከጠፋ አመታቶች እየነጎዱ ነው በሁሉም አካባቢ ሰላም የሚባል ነገር ርቋል ህዝቡም እየናፈቀ ያለው ሰላም ነው የኢትዮጵያ ሰላም ማጣት ዋና መንስኤ የብልጽግና ፓርቲ ነው ብለን እናምናለን ስለዚህ እቺ ሀገር ሰላም እንድትሆን ካስፈለገ ከጠባብ ብሔረተኝነት ነፃ መውጣት ያስፈልጋል እንደነዚህ አይነት ሁኔታዎች የሚቆሙበትን ብቸኛው መንገድ ይሄንን ጠንካራ ቅንጅት መምረጥ ሲቻል ነው ብለን እናምናለን እነዚህ ኃይሎች ጠንካራ የተባሉ ኢሃፓና መኢአድ ሌሎችም ፓርቲዎች የተሰባሰቡት ሀገር ለማዳን ሀገሪቱ በዚህ ሁኔታ ከቀጠለች እጅግ ወደ ከፋ ቀውስ ውስጥ መግባቷ የማይቀር ነው ብለን እናምናለን በነገራችን ላይ የምመኘው ወይም ለብልጽግና ፓርቲ መንግስት የምመክረው አስቻይ ሁኔታ ፈጥሮ የታሰሩ ፖለቲከኞችን ጋዜጠኞችን በየእስር ቤት እየተሰቃዩ ያሉ ኃይሎችን ፈቶ ጦርነት ለማቆም እርምጃ ወስዶ ሰላምና ጸጥታ እንዲሰፍን አድርጎ እውነተኛ ምርጫ እንዲያደርግ እመኛለሁ አይ አልሰማም ካለ ደግሞ 100% አሸነፍኩ ብሎ እንዲያውጅ ነው ስለዚህ ውድ ኢትዮጵያውያን ሀገር የማዳን ያንቺ የእርሶ በቤት ውስጥ የተቀመጥክ ምሁር ነኝ ባይ ፈርተህ ቤት ውስጥ የተደበቅ ሁሉም ሰው ይመለከተዋል ቤት ውስጥ ብትቀመጥም ችግሩ ቤት ድረስ እየመጣ አንኳኩቶ እየመጣ ስለሆነ ሀገርህን ለማዳን ቆርጠህ መነሳት ይኖርብሃል ያ እቺ ሀገር
የሁሉም ህዝብ ሀገር ናት። ስለዚህ እውነተኛ ሰላማዊ የፖለቲካ ስርዓት እንዲያብብ ማድረግ ካልቻል ሀገሪቱ የጦርነት ሜዳ መሆኗ የማይቀር ነው። ውድ ኢትዮጵያዊ ስልጣን ባለቤት አንተነ ብለን እናምናለን። የኢትዮጵያ ህዝብ ራሱ የስልጣን ባለቤት ነው ብለን እናምናለን። ራሱ መመረጥ የራሱ ስልጣን ነው። ይሄንን ደግሞ እኛ መንግስት ብንሆን እናረጋግጥለታለን። በነጻነት ዜጎች ወጥተው እንዲቀሰቅሱ መብቶቻቸውን እንዲያስከብሩ እንዲሁም ደግሞ የህግ የበላይነት እንዲሰፍን በሀገሪቱ ውስጥ እውነተኛ የህግ የበላይነት ይስፈን ስንል ህገ መንግስቱን መንግስት የሆነው አካል አክብሮ ማስከበር አለበት ብለን ነው ምናምነው። ስለዚህ ህገ መንግስት ሌላው እንዲያከብር እርሱ ግን የማያከብር መንግስት አንፈጥርም። የኛ መንግስት ለህገ መንግስት ተገዥነት ይኖረዋል ማለት ነው። በዛ መሰረት ነው ሀገር ማዳን የሚቻለው። ስለዚህ በሌሎች አካባቢዎችም ያሉ ችግሮች ከመቼውም ጊዜ በላይ መፈቻ መንገዳቸው ብለን የምናምነው በመተባበር በጋራ በአንድነት በመሆን በመደራጀት ህዝቡ ንቁ የሆነ የፖለቲካ ተሳትፎ እንዲኖረው በማድረግ ነው ብለን ስለምናምን ትብብር ለኢትዮጵያ አንድነት በሁሉም አካባቢዎች አስቻይ ሁኔታ በሌሉበትም ብዙ እጮችን አቅርቧል። ህብረ ብሔራዊነቱን አሳይቷል። ቅድም ብልጽግና ህብረ ብሔራዊ አይደላችሁም ሲለን በጣም ነው ያፈርነው። በዚህ ሰዓት በኦሮሚያ፣ በአማራ፣ በጋምቤላ በሁሉም አካባቢዎች ራሱ የዛው ቋንቋ ተናጋሪ የዛው አካባቢ ነዋሪዎችን ለእጩነት አቅርበናል። ከዛም በላይ ደግሞ በውስጣችንም ደግሞ ህብረ ብሔራዊነት ደምቆ ይታያል። በየቦታው ጦርነት መፍጠር መቀፍቀፍን ነው። ስለዚህ በዚህ ሁኔታ ውስጥ ነው ብልጽግና ኢትዮጵያን አሁንም እያሳደግኳት ነው፣ ከፍ እያረኳት ነው፣ ምህዳር እየፈጠርኩ ነው፣ አስቻይ ሁኔታ አለ እያለ ያለው። ውድ ኢትዮጵያዊ ሚዛኑን ላንተ እንሰጣለን፣ በደንብ በሚገባ ያለውን ሁኔታ በየቤቱ የምታቅ ስለሆንክ። ስለዚህ ሀገር የማዳን የሁሉም ኃላፊነት መሆኑን ተገንዝቦ ሀገርን ከጠባብ ብሔረተኝነት ነፃ ለማውጣት ሁሉም ቆርጦ እንዲነሳ እንጠይቃለን። ስለዚህ በአንድነት